የጃፓን ሲስተም ደግሞ ዲቨሎፕመንታል ካፒታሊዝም ይባላል። ስለዚህ ጃፓን አት ዘ ኤንድ ኦፍ ዘ ወርልድ ዋር 2 ጃፓን ሚኒስትሪ ኦፍ ኢንተርናሽናል ትሬድ የሚባለው ምን አረገ? ጃፓኒዝ ኢኮኖሚ ሃይ ኮማንድ ሴት ዜር ሳይት ኦን ሜኪንግ ቫንኩሽድ ጃፓን ኢንቱ ኢኮኖሚክ ኤንድ ቴክኖሎጂካል ኢኳል ኤንድ ፐርሃፕስ ኢቨን ሱፔሪየር ኦፍ ዘ ዌስት። ስለዚህ ከሁለተኛው ዓለም ጦርነት በኋላ የጃፓን የትሬድ ሚኒስትሪ ኦፍ ትሬድ ምንድነው ያደረገ? በብዙ ነገር የተጎዳችውን ጃፓን በኢኮኖሚ እና በቴክኖሎጂ ከዌስተርኖች ከምዕራባውያን እኩል ለማድረግ እቅድ ነድፈው እየተንቀሳቀሱ ነበር። ስለዚህ አት ዘ ኦፕኒንግ ኦፍ 21st ሴንቸሪ በአንደኛው ክፍለ ዘመን መጀመሪያ this objective has remained the driving force of Japan society። ስለዚህ በቃ ዋናው የጃፓን ሶሳይቲ ድራይቪንግ ፎርስ ዋና ትኩረታቸው ነበር ማለት ነው። ጃፓንን ከምዕራባውያን እኩል የማድረግ ወይም ደግሞ ቢቻል ከምዕራባውያን የተሻለች በምን በቴክኖሎጂ እና በኢኮኖሚ ለማሳደግ ማለት ነው። ስለዚህ ጃፓን ምንድነው አባንደን ሚሊታሪ ኤንድ ሃዝ ፎከስድ ኦን ቢካሚንግ ኤ ፓወርፉል ኢንዱስትሪያል ኤንድ ቴክኖሎጂካል ኔሽን። ስለዚህ ጃፓን ሚሊታሪውን ትታ ምንድነው ፓወርፉል የሆነ በጣም ኃይለኛ ወይም ደግሞ አቅም ያለው የኢንዱስትሪያል እና ቴክኖሎጂ ኔሽን ለመሆን እየሰራች ነበር ማለት ነው። ስለዚህ ምንድነው ጃፓን እንደሚታወቀው ሁለተኛው ዓለም ጦርነት ላይ በጣም አስከፊ የሆነ ሽንፈት ከደረሰባት በኋላ ሙሉ ለሙሉ ትኩረቷን ምንድነው ኢንዱስትሪ እና ቴክኖሎጂ ላይ ሆኗል ማለት ነው። ስለዚህ the economy is subordinate to social and political objective of the society። ስለዚህ ኢኮኖሚው ምንድነው subordinate to social and political objective of the society በሶሻል እና ፖለቲካል ኦብጀክቲቭ ላይ ያተኮረ ነው። ማህበራዊ እና ፖለቲካዊ የሶሳይቲው ማህበራዊ እና ፖለቲካዊ ጉዳዮች ላይ ማለት ነው። ስለዚህ ጃፓንስ ኦቨርራይዲንግ ጎል ሃቭ ቢን ሜኪንግ ኢኮኖሚክ ሰልፍ ኤፊሺየንሲ ኤንድ ካቺንግ አፕ ዊዝ ዘ ዌስት። ስለዚህ የጃፓን ጎላቸው ምንድነው? ኢኮኖሚው ሰልፍ ሰፊሽንት እንዲሆን ራሱን በራሱ የሚችል ኢኮኖሚ እና ካቺንግ አፕ ዊዝ ዘ ዌስት ከምዕራባውያን ጋር ደግሞ ለመድረስ ነበር ማለት ነው ትኩረታቸው። ስለዚህ there has been concert effort by Japan state to guide the evolution and functioning of their economy in order to pursue this socio-political objective። ስለዚህ ይህን ሶሻልም ፖለቲካልም ሶሾ-ፖለቲካል የሆነ አላማቸውን ለማሳካት የጃፓን ስቴት ወይም መንግስት ጋይድ አድርጎታል። የኢቮሉሽኑ ፋንክሽን ኦፍ ዘ ኢኮኖሚ የኢኮኖሚውን እድገት እያንዳንዱን ስቴፕ መንግስት ወይም የጃፓን መንግስት በትኩረት የያዘው ነገር ነበር ማለት ነው። ስለዚህ this political goal has resulted in national economic policy for Japan based characterized as neo mercantilism። ስለዚህ ይሄ ፖሊሲ ጎሎች ምን አረጋታል? የጃፓን ኢኮኖሚ ኒዮ መርከንታሊዝም። ስለዚህ መርከንታሊዝም ከዚህ በፊት እንዳያችሁት ምንድነው መንግስት በጣም ቀጥተኛ የሆነ ምንድነው ቀጥተኛ የሆነ ኢንተርቬንሽን ያለበት ወይም ደግሞ it involves state assistance regulation and protection of specific industrial sector። ስለዚህ የመንግስትን አሲስታንት ድጋፍ ሬጉሌሽን ወይም ደግሞ ምንድነው ሬጉሌት ማድረግ ማለት ይሄ መመልከት የሚስተካከለውን ማስተካከል ሬጉሌት ማድረግ ከዛ ፕሮቴክሽን ኦፍ ስፔሲፊክ ኢንዱስትሪያል ሴክተር። ስለዚህ የሆኑ የተመረጡ ሴክተሮች ላይ መንግስት ስራዬ ብሎ ጣልቃ ገብቶ ሬጉሌት እያደረገ የሚቀጥልበት ሲስተም ነው ይሄ ኒዮ መርከንታሊዝም እና in their international competitiveness and attain the commanding height of the global economy። ስለዚህ የሆኑ ሴክተሮችን በመደገፍ ኢንተርናሽናል ኮምፒቲቲቭ እንዲሆኑ ዓለም አቀፍ ደረጃ ተወዳዳሪ እና የአቴን ማድረግ የግሎባል ኢኮኖሚ ጎሎችን አቴን ማድረግ ማለት ነው። ስለዚህ this economic objective of achieving industrial and technological equality with other countries arose from። ስለዚህ ይሄ ከየት ነው የመጣው? ኢኮኖሚክ ኦብጀክቲቫቸውን ወይም ደግሞ ኢንዱስትሪያል ቴክኖሎጂካል ኢኳሊቲ ከሌሎች ሀገራቶች ጋር በቴክኖሎጂ እና በኢንዱስትሪ ኢኳል ለመሆን ይሄ ምክንያቱ ከየት ነው የመጣ? አንደኛ ጃፓን ኤክስፒሪየንስ ሌት ዲቨሎፐር ኤንድ ኦልሶ ፍሮም ኢትስ ስትሮንገስት ሴንስ ኦፍ ኢኮኖሚክ ኤንድ ፖለቲካል ቨልነራቢሊቲ። ስለዚህ ጃፓን
ሌት ዲቨሎፐር እንደሆነች ወይም ደግሞ በኢኮኖሚውም በምኑም በቴክኖሎጂውም ዘግይታ እንደመጀመሯና በኢኮኖሚና ፖለቲካሊ ቨልነሬብል ወይም ደግሞ ተጎጂ በመሆኗ ከዛ ደግሞ ጃፓን ፒፕል ኦቨርዌልሚንግሊ ቢሊቭ ኢን ዜር ዩኒክነስ የጃፓን ህዝቦች ራሳቸውን በጣም የተለዩ አድርገው ስለሚያስቡ የእነሱ ካልቸር ሱፔሪየር እንደሆነና ግሬት ፓወር ወይም ደግሞ የላቀ ሀገር የመሆን ፍላጎት ስለነበራቸው በእነዚህ ሁለት ምክንያቶች ኢኮኖሚያቸው ላይ የራሳቸው የሆነ ምንድነው ኢንዱስትሪ እና ቴክኖሎጂ ኢኳሊቲ ከሌሎች ሀገሮች ጋር እኩል ለመሆን ሰርተዋል ማለት ነው። ስለዚህ many terms have been used to characterize the distinct nature of Japanese system of political economy የጃፓንን ፖለቲካል ኢኮኖሚ ለመግለጽ የተለያዩ ቃላቶች ወይም ደግሞ የተለያዩ መጣሪያዎች መጥተዋል። አንደኛ ዲቨሎፕመንታል ስቴት ካፒታሊዝም፣ ኮሌክቲቭ ካፒታሊዝም፣ ዌልፌር ኮርፖሬቲዝም፣ ኮምፒቲቲቭ ኮሚኒዝም፣ ኔትወርክ ካፒታሊዝም፣ ስትራቴጂክ ካፒታሊዝም እነዚህ ሁሉ የተለያዩ ስሞች የኢኮኖሚውን የሆነ ፓርቱን የሚያብራሩ ናቸው። ስለዚህ ፓርቲኩላሪ ኢምፖርታንት ኤለመንት ኦፍ ዘ ጃፓን ኢኮኖሚ ስለዚህ የጃፓን ኢኮኖሚ ዋና ዋና ኤለመንቶች ምንድን ናቸው ብለን ካየን አንደኛ ኢትስ ኦቨርዌልሚንግሊ ኤምፋሲስ ኦን ኢኮኖሚክ ዲቨሎፕመንት የኢኮኖሚክ ዲቨሎፕመንት የኢኮኖሚ መሻሻል ላይ በጣም ትኩረት ተሰጥቶ የሚሰራበት ዘ ኬይ ሮል ኦፍ ላርጅ ኮርፖሬሽን ኢን ዘ ኦርጋናይዜሽን ኦፍ ዘ ኢኮኖሚ ኤንድ ዘ ሶሳይቲ በኦርጋናይዘሮች በድርጅቶች እና በሶሳይቲው መሀል በጣም ላርጅ የሆኑ ኮርፖሬቶች ትልቅ የሆነ ድርሻ መኖራቸው ሳቦርዲኔሽን ኦፍ ዘ ኢንዲቪዥዋል ቱ ዘ ግሩፕ ኢንዲቪዥዋል ግለሰቦች በግሩፕ ውስጥ ተቀላቅለው በአንድ መታየታቸው ፕራይሜሲ ኦፍ ዘ ፕሮዲውሰር ኦቨር ዘ ኮንሱመር ከኮንሱመሩ ይልቅ አምራቹ ላይ ትኩረት መሰጠቱ ዘ ክሎዝ ኮኦፐሬሽን አሞንግ ገቨርንመንት ቢዝነስ ኤንድ ሌበር ስለዚህ በመንግስት በቢዝነሶች እና በሌበር ወይም ደግሞ ሰራተኞች መሀል በጣም ክሎዝ የሆነ ህብረት ወይም ደግሞ ኮኦፐሬሽን መኖሩ የጃፓንን ኢኮኖሚ ሲስተም ለየት ያደርገዋል። ስለዚህ ዘ ጃፓን ፍሪኩዌንትሊ ሳቦርዲኔት ፐርሱት ኦፍ ኢኮኖሚክ ኤፊሽንሲ ቱ ሶሻል ኢኩዊቲ ኤንድ ዶሜስቲክ ሃርመኒ ስለዚህ ጃፓን የኢኮኖሚክ ኤፊሽንሲን በኢኮኖሚ የተሻለ መሆኑን ከምን ጋር እኩል አብረው ያዩታል ወይም አብረው ያስኬዱታል ከሶሻል ኢኩዊቲ ማህበረሰቡ እኩል የሆነ ወይም ደግሞ ተቀራራቢ የሆነ እድገት አለው ወይ ከሚለውና ዶሜስቲክ ሃርመኒ ወይም ደግሞ ማህበረሰቡ በሃርመኒ ወይም ደግሞ በጥሩ ሁኔታ እየኖረ ነው የሚለው ላይ ትኩረት ይደረጋል ማለት ነው። ኦቨር ሬጉሌሽን ኦፍ ዘ ጃፓኒዝ ኢኮኖሚ ኢዝ ሞቲቬትድ ኢን ፓርት ባይ ዲዛየር ቱ ፕሮቴክት ዘ ዊክ ኤንድ ዲፌንስለስ ስለዚህ የጃፓን ኢኮኖሚ ኦቨር ሬጉሌትድ ነው በጣም በመንግስት ቀጥተኛ የሆነ ሬጉሌት የሚደረግ ኢኮኖሚ ያ ደግሞ ምክንያቱ ምንድነው ቱ ፕሮቴክት ዘ ዊክ ኤንድ ዘ ዲፌንስለስ ወይም ደግሞ አጋዥ የሌላቸውን ወይም ደግሞ ራሳቸውን መከላከል የማይችሉ ሴክተሮችን ለማገዝ ነው ማለት ነው። ስለዚህ ዘላርጅ ለምሳሌ ዘላርጅ ሪደንደንት ስታፊንግ ጃፓኒስ ሪቴል ስቶር ለምሳሌ በጃፓን ሱቆች የተለመደ ነገር 3-4 ሰራተኞች ይኖራሉ አንድ ሰው መስራት የሚችለው ስራ ይሄ ደግሞ ምክንያቱ ምንድነው ይሄ ዊኬንድ ዲፌንስለስ ወይም ደግሞ ራሳቸውን ዲፌንድ ማድረግ የማይችሉ ለምሳሌ እነዚህ ነው ለምሳሌ እነዚህ ተቀጣሪዎችን ስራ እንዳያጡ በሚል ማለት ነው ስራ እንዳያጡ በሚል 3-4 ሰው አንድ ሰው መስራት የሚችለው ስራ ላይ እንዲሰራ ፑሽ ይደረጋል ጃፓን ኢኮኖሚ ሲስተም ላይ ይሄ ደግሞ ስራዬ ተብሎ ሶሻል ኢኩዊቲ ማህበረሰቡን እኩል ሁሉም ተጠቃሚ እንዲሆን በሚል አረዳድ ማለት ነው። ስለዚህ ይሄ እንደዚህ ማድረጋቸው ደግሞ አብዛኛው ጊዜ ከምን ጋር ይያዛል ሎ ሌቭል ኦፍ ፕሮዳክቲቪቲ ኢን ማኒፋክቸሪንግ ሴክተር ከማኒፋክቸሪንግ ሴክተር ውጭ ያሉትን ከምርት ሴክተር ውጭ ለምሳሌ ሰርቪስ ላይ ልክ እንዳልነው መስተንግዶ ላይ የተለያዩ ሱቆች ላይ ምናምን ሎ ፕሮዳክቲቪቲ ወይም ደግሞ በጣም አሪፍ የሆነ ፕሮዳክቲቭ የሚባል ሲስተም አይደለም ያ ደግሞ ምክንያቱ ደግሞ እንዳየነው ህዝቡን ለመደገፍ ተብሎ
እንደዛ የሚደረጉ አክሽኖች ስላሉ ነው። ስለዚህ ስቴት አሲዩምድ ሴንትራል ሮል ኢን ዘ ኢኮኖሚ። ስለዚህ በጃፓን ኢኮኖሚ ላይ ስቴት ሴንትራል ሮል መንግስት ዋነኛ ሮል ነው ያለው። ስለዚህ በዚሁ እያስተያያችሁ እንድትሄዱ አሜሪካ ሲስተም ላይ ምንድነው መንግስት ምንም ጣልቃ እንዲገባ አይፈቀድም። በቃ ማርኬቱ ራሱን በራሱ ሙቭ ያድርገው ነው። እዚህ ጋር ግን ስቴት አሲዩምድ ሴንትራል ሮል ኢን ዘ ኢኮኖሚ መንግስት የኢኮኖሚ ዋና ሴንትራል ሮል እንዳለው ይታሰባል ማለት ነው። ስለዚህ ስፔሲፊካሊ ዘ ኢሊት ፐርሱድ ራፒድ ኢንዱስትሪያላይዜሽን ስሩ ስትራቴጂክ ኢምፕሎይንግ ፕሬይ ትሬድ ፕሮቴክሽን ኤክስፖርት ሊድ ግሮዝ ኤንድ አዘር ፖሊሲ። ስለዚህ ስራይ ተብሎ ፐርሱድ ራፒድ ኢንዱስትሪያላይዜሽን ስሩ ስትራቴጂ ኢምፕሎይንግ ትሬድ ፕሮቴክሽን። ለምሳሌ ትሬድ ፕሮቴክሽን ንግዶች ፕሮቴክት እንዲደረጉ ሀገር ውስጥ ንግዶች። ኤክስፖርት ሊድ ግሮዝ እድገቷ ደግሞ የጃፓን ኤክስፖርት በማድረግ ብዙ ነገር ወደ ውጭ አምርቶ በመላክ እነዚህን ፖሊሲዎች እና ተመሳሳይ ፖሊሲዎችን በመጠቀም መንግስት ቀጥተኛ የሆነ ተሳትፎ ያደርጋል ማለት ነው። ስለዚህ the Japanese people have also supported this extensive interventionist role of the state። ህዝቡ ደግሞ ምንድነው የመንግስትን በጣም ኤክስትሪም የሆነ ከልክ ያለፈ ኢንተርቬንሽን ኢኮኖሚው ላይ ተሳታፊ መሆኑን ይደግፉታል ማለት ነው። ስለዚህ believe that state has legitimate and important economic function in promoting economies growth and international competitiveness። ስለዚህ ህዝቡ ደግሞ የሚደግፈው ምን ብሎ ነው? መንግስት ሌጂቲሜት በጣም ህጋዊ የሆነና ተገቢ የሆነ ምን አለው ድርሻ አለው ምን በማድረግ ኢኮኖሚክ ግሮዝ ኢኮኖሚ እንዲያደግና ኢንተርናሽናል ኮምፒቲቲቭነስ ጃፓን በኢንተርናሽናል በዓለም ላይ ኮምፒቲቲቭ እንድትሆን ማለት ነው። ኢንዱስትሪያል ፖሊሲ has been the most remarkable aspect of the Japanese system of political economy። ስለዚህ ኢንዱስትሪያል ፖሊሲ the most remarkable aspect of Japanese system of political economy። ስለዚህ ቅድም ልክ አሜሪካ ሲስተም ላይ እንዳየነው እዚህኛው ላይ ግን ኢንዱስትሪያል ፖሊሲ በጣም ዋና ነገር ተደርጎ ይወሰዳል። ሞስት ሪማርኬብል አስፔክት ነው። ስለዚህ ጃፓንስ ፕሮቫይድ ገቨርንመንት ሰፖርት ፎር ፌቨርድ ኢንዱስትሪ። ስለዚህ ኢንዱስትሪያል ፖሊሲ ቅድም እንዳየነው የሆኑ ሴክተሮች ተመርጠው ድጋፍ የሚደረግላቸው ፌቨርድ የሚደረጉበት መንገድ ነው እና ጃፓንም ላይ ኢንዱስትሪያል ፖሊሲ በደንብ ስለሚበረታታ ገቨርንመንት ፌቨርድ የሆኑ ኢንዱስትሪዎች አሉ። ለምሳሌ ሃይቴክ ኢንዱስትሪ ከፍተኛ ቴክኖሎጂ ላይ ትኩረት ያደረጉ ኢንዱስትሪዎች ላይ ድጋፍ ይደረጋል፣ ፌቨር ይደረጋል። ትሬድ ፕሮቴክሽን ደግሞ ትሬዶች ወይም ኢንዱስትሪዎች ፕሮቴክት ይደረጋሉ በውጭ ኃይሎች በውጭ ፕሮዳክቶች እንዳይደረጉ እንዳይቀደሙ። ጄነረስ ሳብሲዲ በጣም ጄነረስ የሆነ ጄነረስ ማለት ምንድነው? በጣም ጠቃሚ ምንድነው? ኦልሞስት በጣም የሚያግዝ ሳብሲዲ ወይም ደግሞ የዋጋ ቅናሽ ታክስ ላይ ሊሆን ይችላል የተለያዩ ነገሮች ላይ መንግስት ስራዬ ብሎ እነዚህን ፖሊሲዎች ይጠቀማል ማለት ነው። ስለዚህ ገቨርንመንት ኦልሶ ሳፖርት ክሬሽን ኦፍ ካርቴልስ ቱ ሄልፕ ዲክላይኒንግ ኢንዱስትሪ ኤንድ ቱ ኢሊሚኔት ኤክሰሲቭ ኮምፒቲሽን። ከልክ ያለፈ ኮምፒቲሽን ደግሞ እንዳይመጣ ካርቴል ማለት 3-4 ካምፓኒዎች እርስ በርሳቸው ተደጋግፈው እንደ አሶሲዬሽን ሆኖ ማርኬቱን የሚመሩበት ሲስተም። ለምሳሌ የሆነ እየሞተ ያለ ኢኮኖሚክ ሴክተር ካለ እዛ ሴክተር ላይ ያሉ ማርኬቶች ወይም ደግሞ ድርጅቶች እርስ በርሳቸው በመደጋገፍ ያንን ኢኮኖሚ እነሱ ራን እንዲያደርጉት ያንን ኢኮኖሚ ሴክተር ሌላ ኮምፒቲሽን እንዳይመጣባቸው የማድረግ ሁላ ፖሊሲ አለ ማለት ነው። ስለዚህ ኢንዱስትሪያል ፖሊሲ ኢን አክሽን ጃፓን ላይ የሚታየው ነው ማለት ነው። ስለዚህ the Japanese state extensively use what is known as infant industry protection system። የጃፓን ስቴት ሲስተሙ ምን ይጠቀማል? ኢንፋንት ኢንዱስትሪ ፕሮቴክሽን። ኢንፋንት ማለት ገና ልጅ የሆነ ወይም ገና እንጭጭ ላይ የሚባል ያለውን ኢንዱስትሪ ፕሮቴክት መደረግ አለበት ተብሎ ፖሊሲው ላይ የተካተተ ነገር ነው። ስለዚህ among the policy Japan used ኢንፋንት ኢንዱስትሪ ወይም ደግሞ
የሆነ ኢንዱስትሪ ጀማሪ ኢንዱስትሪ ከሆነ ያንን ኢንዱስትሪ ፕሮቴክት ለማድረግ ያንን ሴክተር ፕሮቴክት ለማድረግ አንደኛ ፖሊሲ ዛት ኢንከሬጅ ኤክስትራኦርዲናሪ ሃይ ሴቪንግ ኢንቨስትመንት ሬት። ስለዚህ ፖሊሲው ምንን ይደግፋል? ኤክስትራኦርዲናሪ ከሚጠበቀው በላይ ሴቪንግን የሚያበረታታ ቁጠባን የሚያበረታታ እና ኢንቨስትመንት ሬትን የሚያበረታታ። ስለዚህ ዜጎች እንዲቆጥቡ በዛ በተቆጠበው ደግሞ ኢንቨስትመንቶች እንዲሳለጡ የሚያበረታታ ፖሊሲ አለ። ሌላኛው ደግሞ ኪፕ ኮንሱመር ፕራይስ ሃይ የደንበኞች ፕሮዳክቶች ላይ ኮንሱመር ፕራይሱን ከፍ ማድረግ፣ ከዛ ኮርፖሬት ኤርኒንጎችን ከፍ ማድረግ፣ ድርጅቶች በጣም እንዲያገኙ፣ ለተጠቃሚው ደግሞ ክፍያ በጣም እንዲጨምርበት፣ ከዛ ደግሞ ዲስከሬጅ ኮንሳምፕሽን ስፔሻሊ ፎሬን ጉድ። ለምሳሌ ደግሞ የውጭ ሀገር እቃዎችን ኮንሱም የማድረግን ባህል ዲስከሬጅ ማድረግ። ስለዚህ ዜጎች በጣም ኮንሱመር እንዳይሆኑ፣ እያንዳንዱን ነገር የሚገዙ ወጪ የሚያወጡ እንዳይሆኑ፣ በተለይ ደግሞ ፎሬን ጉዶችን ውጭ ሀገር ላይ የውጭ ሀገር ምርቶችን እንዳይጠቀሙ ኮንሱም እንዳያደርጉ ዲስከሬጅ የማድረግ ይሄም ፖሊሲው ነው ማለት ነው። ስለዚህ ፖሊሲ ኤንድ ሌላኛው ፖሊሲ ደግሞ የሁሉ ኢንፋንት ኢንዱስትሪውን ለመደገፍ ነው። ሌላኛው ደግሞ ፖሊሲ ኤንድ ኢምፖርታንት ሪስትሪክሽን ዛት ፕሮቴክት ኢንፋንት ጃፓኒዝ ኢንዱስትሪ አጌንስት ቦዝ ኢምፖርትድ ጉድ ኤንድ ስታብሊሽመንት ኦፍ ሳብሲዳሪስ ኦፍ ፎሬን ፊርምስ። ስለዚህ ኢምፖርትድ ጉድዎች ወይም ደግሞ ከውጭ የሚመጡ እቃዎች ላይ ስራዬ ተብሎ አጌኒስት የሆነ ፖሊሲ በማራመድ ኢንፋንት ጃፓኒዝ ኢንዱስትሪዎች ተጠቃሚ እንደሆኑ ይደረጋል ማለት ነው። ስለዚህ አስ ጃፓን ክሎዝ ቴክኖሎጂ ጋፕ ዊዝ ዘ ዌስት ኤንድ ኢትስ ፊርም ቢካም ሞር ፓወርፉል ኢን ዜር ኦን ራይት ጃፓን ኢንዱስትሪያል ፖሊሲ ቢካም ኮንሲደረብሊ ሌስ ሲግኒፊካንት። ስለዚህ ጃፓን አሁን ይሄ ኢንዱስትሪያል ፖሊሲውን እየተጠቀመችው መጣ አሁን ላይ ጋፑ በምዕራባውያን እና በጃፓን መካከል ያለው ጋፕ እየጠበበ መጥቷል፣ በኢኮኖሚም በቴክኖሎጂም። ስለዚህ አሁን ላይ ኢንዱስትሪያል ፖሊሲ ብዙም ትኩረት ተሰጥቶት የተያዘ ነገር አይደለም ኢኮኖሚው ላይ ማለት ነው። ስለዚህ yet the population of the government continue to believe that state should play central role, at least an important support role in the continuing industrial evolution of the economy። ስለዚህ እንደዛም ሆኖ እንኳን ፖፑሌሽን እና ገቨርንመንቱ ምን ያስባሉ፣ ህዝቡ መንግስት ምን ያስባል፣ ስቴት ወይም መንግስት ምን መሆን አለበት፣ በቃ ሴንትራል ሮል ዋና ተጫዋች መሆን አለበት ኢኮኖሚው ላይ፣ አትሊስት ኢምፖርታንት ሳፖርቲቭ ሮል ኢን ኮንቲኒዩንግ ኢንዱስትሪያል ኢቮሉሽን ኦፍ ዘ ኢኮኖሚ። ስለዚህ ዋና ተጫዋች ባይሆን እንኳ ራሱ በጣም አጋዥ መሆን አለበት ተብሎ ይታሰባል ማለት ነው። ስለዚህ የጃፓን ኢኮኖሚክ ሲስተም በዋነኝነት ይሄ ነው። መንግስት ዋና ተጫዋች የሆነበት፣ ኮንሱመሪዝም ዲስከሬጅ የሚደረግበት እና ደግሞ ኢንፋንት ኢንዱስትሪዎች ጀማሪ ኢንዱስትሪዎች ስራዬ ተብለው ፕሮቴክት የሚደረጉበት፣ ከዛ ደግሞ ኢንዱስትሪያል ፖሊሲ የሚተገበርበት ኢኮኖሚክ ሲስተም ነው ማለት ነው።